የጠቅላይ ሚኒስትር አብይ አህመድ መልእክት ዛሬ ማለዳ በባሌ ዞን ሌሎ መና ወረዳ በመስኖና ቆላማ አካባቢ ሚኒስትር አማካኝነት የተጀመረውን የወልመል ወንዝ መስኖ ልማት ፕሮጀክትን መርቀናል። ፕሮጀክቱ የወልመል ወንዝን በመስኖ በሚገባ በመጠቀም የግብርና ምርታማነትን በማላቅ የምግብ ሉዓላዊነትን ለማረጋገጥ የተከናወነ ነው። ፕሮጀክቱ ዘላቂ የገጸ ምድር የመስኖ ስርዓት በመገንባት የግብርና ስራው ለዘመናት በዝናብ ውሃ ላይ ተመስርቶ የነበረውን የአካባቢውን ሕዝብ ዘላቂ የኑሮ ዘዴ ለማጎናጸፍ ታልሞ ተከናውኗል። ፕሮጀክቱ በሙሉ አቅሙ ወደ ተግባር በሚገባበት ወቅት 20 ሺህ ለሚሆኑ አርሶ አደሮች ለሚያገለግል 9687 ሄክታር የእርሻ መሬት አስተማማኝ የመስኖ አቅርቦት ይኖረዋል። ይህም የግብርና ምርታማነትን የሚያሳድግ፣ ለድርቅ የማይበገር ከባብን የሚፈጥር ብሎም በማህበረሰቡ አዳዲስ የስራ ዕድል የሚፈጥር ይሆናል። ከእነዚህ ኢኮኖሚያዊ ጥቅሞች ባሻገር የአካባቢውን የውሃ አስተዳደር ተቋማትን በማጠናከር የአካባቢውን ሕዝብ ባለቤትነት በማሳደግ ብሎም የወልወልን ወንዝ ዘላቂ አጠቃቀም በማጎልበት የተሻለ የምግብ ሉዓላዊነት ጠቀሜታ ያገለግላል። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።